እንግዲህ ዛሬ ይሁድ ነው። አዎ ይሁድ እንግዲህ ልብሴን ላጥቤት ገባው። ልብሴን ለማጠብ ውሃ ዘጉ ማን የዘጋው? አይ በቃ ነግሬያለሁ ለነሱ ዘጉ። ጠፋ ዛሬ ግን አልጠፋም። አውቃለሁ እኔ ጎረቤት አለ። ኧረ ዛሬ ፈታ እንላለን ብለን ነው አንዴ መጣ። አታናደኝ እንጂ እንዴ ጭራሽ ለሰው ውሃ ዘጉ ብለህ እያወራክ እኮ ነው። አይ እኔ እውነቱን ለመናገር ነው። እባክህ አንተ እውነቱን እያልክ እና እንግዲህ ፋሚሊያችን ዛሬ ይሁድ ነው። ሁላችሁም ቤት እንዳላችሁ ገምተን የመጣን አይደል? ፈታ ዘና እያላችሁ ሰሞኑን ምን ተፈጠረ? ቪዲዮአችን ላይ ምን ተፈጠረ? እስቲ ምን ተፈጠረ? እነሱ ይንገሩና እኔ ግርም ያለኝ ኮሜንት ለማንበብ ገባው። እሺ ከዛ አንዱ የሆነ ረጅም ሳቅ ካገኘው ስክሪንሾቱን እናስቀምጣለን። ኮሜንቱ ራሱ እኮ የሱ ብቻ ነው የሚመስለው። ወደ ላይ ጎተት አንተ እነዚህ ኮሜንት የሚሰጡ አጋጥሞኛል። አንዱ ደግሞ በውስጥ ልኮልኝ የሆነ ጊዜ ማጊያ አለኝ እንግዲህ ሌላ ሰው እንዳነብኝ ወደዛች ጽፌ ያለው እየጠረክ ይሄዳል። አሁንም ሲሞር ይላለሁ ይጠርጋለሁ። አሁንም ሲሞር ይላለሁ ይጠርጋለሁ። ረጅም ጠረኩና አንተ ሞኝ ነህ እንደ ቀልድ አታውቅም አለኝ። ከዛ ተናድጄ በቃ ሲልሽ ብሎክ አረከ። ኧረ ብሎክ ነው ሰው አላረገም። ብሎክ ምን ነው ሰውም የመፍቱ መናገር መፍታለሁ። ግን አንዳንድ አሉ ብሎክ የሚደረጉ ሁሌ የሚያወሩት ኔጌቲቭ ቃላቶች እነሱ አይነቶቹን መቦለኩ ራሱ አሪፍ ነው። እና የሆነ ቀልድ ንገረኛ ታዲያ። የምን ቀልድ? የሆነ ነገር ዛሬ እኮ ዘና ለራሳችንን ዘና እያልን ቤተሰቦቻችንን ፈታ ልናረግ ነው አይደል የመጣነው? እና ንገረኝ የሆነ ቀልድ። ኧረ ቀልድ አቆምኩ እኮ። ለምን በዚህ ኑሮ የቀልድ ማሰብ? ኧረ እኔ ቤት ኪራዩ ኑሮ እያሰብኩ የምን ቀልድ ለማሰብ ራሱ ጊዜ የለኝም። ብቀልድ ራሱ ሰው ለመሳቅ ራሱ ጊዜ ጠይቃል። አሁን ኧረ ተው ዛሬ እሁድ ነው ቢያንስ አልቀልድም። እናንተ ቀልዱ ኮሜንተሮቹ የለህም አንተ? ኧረ እባክህ እሺ ገጠመኝ ነገር። ኧረ ምንም አልገጠመኝም። አንድ ሰውዬ ብቻ ገጥሞኝ የሆነ ጊዜ እውነት ነው። ግን ይሄ ነገር በሕፃንነቴ ነውና እኔ ጫት መንካት በጣም እፈራለሁ በእጄ ሕፃን ሆኜ። ከዛ ጠራኝ። ሱቅ ስር ነው ያለውና አንተ ልጅ አለኝ። ሄድኩ። እዛ ጋር የእጃ ጫት ቤቱን ታያለህ አለኝ። አዎ አልኩት። ሂድና ጫቱን አምጣልኝ አለኝ። ጭንቅላቴን ብቻ ወዛወዝ። ኧረ ሂድና አምጣልኝ ሱቅ ትቼ ለመሄድ ከብዶኝ እኮ ነው። እዛ ጋር አየህ አለኝ። አዎ አይቻለሁ አልኩት። ሂድና አምጣልኝ አለኝ። አሁንም መልሴ መሰለሽ ጭንቅላቴን ማወዛወዝ። ለምንድን ነው ስልሽ እኔ የእውነት ገርመኛል። አሁን ላይ ሆኜ ቤድስ እምቢ ካልኩ እዛው ቆሜ ለምነኝ። ከዛም ቢስል ባንዴ ጭንቅላቴን አወዛወዘ። የመጨረሻ እንዲህ ያልኩ ሄድኩና ቤት ከገባው በኋላ ምንድነው ዛስ ቆመኝ ትግስቱን እስከሚጨርስ። አይ እሱ ራሱ ከዛ ወጥቶ ለጥፊ ከሚመጣ ሄዶ አይወስድም እንዴ? አይ ሱቅ እየጠበቀ ነው። እሱ ላይ አልፈርድም። በርግጥ እኔ ጥፋተኛ ቆሜ ጭንቅላት ማወዛወዘ። በቃ አንድ ነገር እምቢ ካላችሁ መሄድ ነው ወይ መሄድ ወይ ደግሞ መታዘዝ ነበረብህ። ተሳስተሃል እዚህ ጋር። እና ሰማችሁታ ቤተሰብ አንዳንዴ ቶሎ መታዘዝ ወይ ደግሞ ከዛ ውስጥ መውጣት ነው እያለ ነው እንግዲህ። ይሄው የተንኮሱ ገጠመኝ ይሄ ነው። ኧረ ይሄ ገጠመኝ አይደለም እኮ እውነት ነው ለካ። ደግሞ እናንተም ዩቲዩብ መስራት እንደምታስቡ በደንብ አውቃለሁ። ባይዘኛ ቤት ፕሌን በየሰከንዱ ነው የሚያልፈው እና ይሄም ለኛ አንድ አጋጣሚ ነው። እስኪ ፕሌኑ እያለፈ ድምጽ ሰማችኋል? ሁሌ ቪዲዮ ልንሰራ ስወጣ በየሰከንዱ ፕሌን ሲያልፍ እና ሚጣናት እያልኩ በመሃል አቆማለሁ። አሁን ግን ሳናቆም አለፈ ፕሌን። እስኪ የሰፈር ነው የፕሌን ድምጽ የማይሰማ? የምር እስኪ ኮሜንት አድርጉልን።
በጣም እያስቸገረን ነው። አዎ በቃ ሁሌ ቪዲዮ ልንሰራ ስንል ፕሌን ያልፋል። አሁንም ጠብቁ። ይሄን ወሬ ሳንጨርስ በስንት ደቂቃ እንደሚመጣ እኔ ገረመኝ። ይሄ ሁሉ ፕሌን መሬት ላይ ቤት መንገድ ክራውድዱ። ኧረ በስመ አብ በየሰኮንዱ የማይታሰብ ነው። እና አሁንም ጠብቁ። 5 ደቂቃ ሳይሞላ ነው የሚመጣው። ይሄ ሁለተኛ ዩቲዩባችን ላይ ምን አሰብኩ መሰላችሁ? ቻሌንጅ ሁሉም ሰው የራሱን ዩቲዩብ ለማሳደግ ቻሌንጅ እንጀምር። ማለቴ ኮሜንት ላይ ለምሳሌ ኮንቴንታችሁን እየጻፋችሁ ኮንቴንታችሁን ትጽፋላችሁ። ሰው ደግሞ በኮንቴንታችሁ እናንተን ፎሎ ማድረግ እንዲችል ማድረግ ትችላላችሁ። ያ ማለቴ አሁን ለምሳሌ አስተማሪ የሆነ የሚያስተምር ዩቲዩብ ካለ እዚህ ቪዲዮ ስር ትገባና እኔ እንደዚህ አይነት ላይ ነው የምሰራውና አበረታቱን፣ ሰብስክራይብ አድርጉኝ። ለምን እናንተ ራሳችሁን ፕሮሞት ካላረጋችሁ ሰው ፕሮሞት አረጋችሁም እና ልክ ነኝ። አዎ እናንተን ፕሮሞት አድርጉ። በቃ ዩቲዩብ ማሳደግ ይከብዳል፣ ባይዘይ ትንሽ ይከብዳል። እሱን እናውቃለን። እኔ ሁሌ በዚህ ቪዲዮ ስር ኮመንት አነባለሁ። ኮመንታችሁ ራሱ ፒን አረጋለሁ። እንደዚህ አሪፍ አድርጎ የጻፈ ሰው ፒን አረጋለሁ። በርቱ፣ እናንተም ወጥሩ፣ ስሩ። አዎ ዩቲዩብ ደግሞ እንደዚህ ሁለተኛ ዩቲዩባችን ላይ እንደዚህ አይነት ጫወታ እናመጣለን። ግን እስካሁን ጫወታ እኮ አላመጣንም። ጫወታ ለማምጣት ነው የመጣነው እንጂ ግን ደግሞ በቃ መስራት የምትፈልጉትን ነገር ነው ከስር የምጽፉልን። ተከታታይ ድራማም ከሆነ ዩቲዩብ ላይ አይደል? ኮሜዲ ነገርም ከሆነ አያችሁ ፕሌናውን መጣ። ስንተኛው? ሁለተኛ። እግዚአብሔር በስንት ሰከንድ እንደሆነ ብቻ ቁጠሩ። ሌላ ደግሞ ዋናው ነገር ዋና አላማችን የሆነ ቀልድ ልንገርሽ። አንዱ ነው ጎረቤት ነው ተጣሉ። ከዛ እኔ ምን ላይ እንደተጣሉ አላወቅኩምና ያው እንግዲህ ጎረቤት አይደለው ስለተጣሉ ብቻ ላስታርቃችሁ ሄድኩ። ግን ጥላቻቸው ራሱ እኔ ላይ ለምንድን ነው ተንኮሱ በበራችን አልፎ ውሃ የሚደፋው? ካንቺ ጋር የሆነ የምታወሪው ነገር አለ። ጭራሽ አንተ ደግሞ ልታስታርቃቸው። እኔ ደግሞ ሄድኩና አላንኳኳም ጭራሽ። እንደዚህ ከፍቼ ስገባ ኤዋላ አልኩ መጣ ብሎ ሁለቱም ፊቴላ አንተ ምን አባ መጣ ሲላንተ አይደል ዝም ብሎ እየተረተረ አይ መጣልን እኮ ነው ያሉት። በቃ ደስ ነው ያላቸው። እንደው ለራሳቸው የሚጣሉትን ትቶ ታይቷቸዋል። የሚጣሉበትን ሰው ሲያገኙ ሲደበድቡት ምናምን አንተ ግን ደግ አደረጉ። ምን እኔ እኮ ምንም እንትን የለም። ለምንድን ነው የምትደፋው አንተ ውሃ በራቸው ላይ? እሱ እኮ መድፋት አይደለም ያናደደው፣ ከአንቺ ጋር የሆነ ኮኔክሽን ነገር አለው። ለውሃ ብቻ አይደለም የሚመጣው። እኔ ደግሞ ስጣሉ ለማስታረቅ ዝም ብዬ አይደል እጄ በር ከፍቼ ገባሁ። የዋላ አልኩም ቤታችን ያቋላ አንኳኳ ሙላ ብሎ መጣ። መዝኔ ጨመረልኝ። ኧረ ጭንቅላቴ ልወርድ ነው ተወኝ አልኩት። እሺ ጠረዘኝ። በቃ ያን ቀን ካልሞት ሲኖ ቢወጣብኝ ራሱ አልሞትም። እጁ እንጂ ነው። እኔ ከግቢ ሲወጣ ልጁ ብረት ያነሳል በየቀኑ። ይሄ ሞኝ ነው አልኩ። ይሄ አብጦ ምናምን ምን ነው ሄዶ አይታከምም? እጁ ምን ያክላል ተጠማዘዘ አልኩት። ከዛ እሱ ለዛ ነው የቆጠበው፣ ለዛ ነው ስፖርት የሚሰራው። አንድ እንደዚህ ጥፊውን ሲመታኝ ማጋረጃ ውስጥ አልፌ መኝታ ጓዳቸው ገባው። ቤቱ ላይ ተመጣጣ እንዳልጮህ ደግሞ ያው ምን ልሰራ መጣ ቤቴ ውስጥ ያስኩ ብሎ ሌላ ነገር ነው እሱ። ወይ ጉድ ታስባለህ አይደል? ደግሞ አንዴም እንደዚህ ያጋጠመኝ ነገር ድንገት ታክሲ ልገባ እንደዚህ አይደል የሚሄደው። ያው ዳ ደግሞ ሁሉም ሌባ አይደል የሚመስላቸው። እንዴ የልኩኝ ያለ ታክሲ ገባውና ድንገት እጄ ኪሱን ነካ። እንደዚህ ተጋበል ብዬ እንደዚህ ኪሱን እንደዚህ ስነካ ወይኔ ትንሽ ልጅ ነው አባባ እየሸለከኝ ነው ያለች ምናምን
ትንሽ ልጅ እኮ ነው እንዴ ስልክ ይሱ ጋር እጄ እኔ ሰርቅ አይደለም እና አይ ጠጋበል ብዬ እንደዚሁ እንደነካ ምን አንተ ኪሱ ያሳዘ እጄን ያዙ እንግዲህ እነዚህ ሲይዙ ተሳፋሪ ግዴታ እንዳላቸው የሆነች ሁሉ ቿቿ ያሉት ቿቿ ጭራሽ የገረመኝ አንድ ሴትዮ ጥግ ላይ ነው ቁጭ ብላለች። እስኪ ልጄ ደገፍ አድርገኝ አለች። አጠገቡ ያለውን ሰው እንደዚህ ደገፍ አድርጎ አነሱን እኔ ጋር መጣ። እንደዚህ ተደግፋ መጣ። እኔም መጣ ተመለሰች። አሮጊቷ ግን እስካሁን በህይወት ካለሽ ከፈጣሪ ጋር ተጣለሻል። የማውን ነገር ውስጥ ነው የገባሽው እንዴ? አንዴ የገጠመኝ ይሄ ነው። አንዱ ደግሞ ምግብ ልበላ ይርክ እንግዲህ እኔ ብር የለኝም። መጀመሪያ ዋጋ ጠይቄ ነው ቁጭ የምለው። እንግዲህ ፋሚሊ እያዳመጣችሁት ነው። አያልቅበት ነው እሱ በቃ በየተራው ያመጣላችሁ ነው። ብዙ ቀልድ ነው ያለው። ቀልድ አይደለም የገጠመኝ ነው። ከዛ ምን ያደርጋሉ መሰለ እኔ አዘዝኩ ልጁ እሺ ከዛ እንደዚህ ብያ ጨብጨብኩና አንድ ማለት ነው የሰማው ልጁ። እንግዲህ እኔ እዛ ቤት ሽሮ ተጠቃሚ ነኝና አንድ አልኩ። በታይሙ ደግሞ ምሳ ሰዓት አይደል ቅቅል ነው እየወጣ ያለው። እኔ አስቢ እንግዲህ በዛን ሰዓት በየአይነት 30 ብር ይዤ ነው የገባው። አንድ እንዳልኩ ከ5 ደቂቃ በኋላ እንደዚሁ ቅቅሉን ይዞ መጣ። በቃ እንግዲህ አሳዝኜ ነው ብዬ ቅልጥሙን አነሳውና በእነዚህ አገኘው ብለ ከዛ አንዱ መረቅ አለ። እኔ መረቅ አልኩ ተጨመረልኝ። አስቢው እንግዲህ ስንት ብር እንደያዝኩ ራሱ ረስቻለሁ። ከዛ ከበላው በኋላ ትዝ አለኝ 30 ብር ሚያዝ ወይ ጉድ ምን ላድርግ አጠገቡ ያለው ስንት ነው እዚህ ቤት ቅቅል አልኩት። 160 ነው መሰለኝ ድሮ። ኧረ ድሮ ነው እሱ ወይ በቃ 260 ገብቷል አልኩ። ወይ አንተ ተንቀጠቀጥኩ እንግዲህ ተንቀጠቀጥኩ። እያየው ላበላባው እሺ ኧረ ልጅ እየታመመ ነው አመርኩበት እንዴ አልኩት። አዎ ለምን ብር አይሞላማ። ከዛ ወይ በቃ ሐኪም ቤት ምንም ብር እናዋጣለት ምናምን አሉ። ከዛ ብር ማዋጣት ጀመሩ። ከዛ ስንት ነው 640 ብር ተሰበሰበልኝና ከዛ ውሃ ስጡኝ አልኩት። ጠጣው። ሰዎቹ ወጡ። አው ተሻለኝ። እስኪ አንድ ቅቅል ጨምሩ አልኩና ከዛ ሁለት ቅቅል በልቼ ወጣውና እናንተ እንደዚህ ነው ፈጣሪ ነው። ኧረ ተው በእናትህ አመመኝ ብለህ ለሆድ ብለህ በሽታ እንትን ትላለህ አይደለም እኮ ማመሙ ከኋላ አለው እኮ ነው ሀሳብ ያነሳልኝ። ግን ጥሩ ነው ሸወድካቸው። ጥሩ ነው ግን መክፈል ነበረብህ። ከፍያለሁ እኮ ሰው የሰበሰበልኝ። እነዛን ከፍል እንግዲህ ፋሚሊ የዛሬውን የፕሮግራማችንን ጨርሰናል። በየቀኑ ምንድነው ቢመጣ ይደብራችኋል እንዴ በዚህ? ኧረ አይደብራቸውም ስሩልን እያሉን። አዎ አልነበርኩም። አትጥፉ በየቀኑ ስሩ እና ተጨማሪ ደግሞ የማዳም ቅመሞች እኔ ድሮ የማዳም ቅመም ሲሉ ቅመም ነው ይመስለኝ። ለካ እናንተ ናችሁ ቅመም። አዎ እና ሰብስክራይብ አድርጉ አበረታቱን እናንተ የትም ሀገር ያላችሁ ደግሞ ደስ ያለኝ ከአሜሪካም ሰው እኛም አይጀምረዋል። አናላይዝ ውስጥ ገብቼ እናንተ $60 ነው መሰለኝ እንደዚህ ነካ ስታረጉ ወዳችኋለን። ሰብስክራይብ ማድረጉ እንዳረሰው በቃ ይተቻው አራት ጫወት ረሽን ተወጠረ እንጃው በቃ እና ፋሚሊ እንዴት አያችሁ ጫወታችንን? እንደዚህ አብረን እንቆያለን ሌላ ጊዜም እና አብራችሁን ቆዩ። ሰብስክራይብ ደግሞ ማድረግ እንዳትረሱ። እንወዳችኋለን። እሺ ቤተሰብ። ኤዲተራችን እቺ ደግሞ ዳይሬክተራችን ሃይ ሁሌ ቪዲዮ ስንሰራ እንደዚህ ቁጭ ብላት ነው ብታየን። ይሄ ላይታችን ካሜራማን የለንም እንግዲህ እኔ አሁን ከሷ እንደተነሳው ፋሚሊ እዚህ ነው የመጣሁት። እንወዳችኋለን። ባይ ፋሚሊ። እናመሰግናለን ስለቆይታችሁ።